እንግዲህ ተመልካቾቼ ስራ ሰሪውን ያከብራል በሚል መሪ ቃል የተነሳኋት ሶስተኛ ዙር ስራዬ እናንተ ብሉልኝ ቡና ግዙ። ሰላም እንዴት ናችሁ ተመልካቾቼ? በክፍል 3 እንግዲህ ተመልሼ መጥቻለሁ። ደግሞ ምን ልትሰራ ነው እያላችሁ ነው። ዛሬ የምሰራው እንግዲህ ድንች ቅቅል ነው የምሰራው። እዚህ ጋር እንግዲህ ድንች ለመግዛት እየተከራከርኩ ነው። ለቅቅል የሚሆነኝንም እየመረጥኩኝ ገዛው ማጠብ ጀመርኩኝ። ውሃው ጽድት እስኪል መታጠብ አለበት፣ ያው ግድ ነው። ሙሉ ይታወላሽበት ድንች ነው በቆሎ ነው ተበላሽቶ ከዛ 3 ቀን ምናምን አበላ ዳይ ወደ ስራ በርግጥ እንዴት መሸጥ እንዳለብኝ ባላውቅም እንዳይቀዘቅዝብኝ ከነሳቱ ነው እየወሰድኩ ያለሁት። ልክ ልሁን አልሁን አላውቅም። ቦታ ነው። ቦታ ወሳኝነት አለው። እዚህ ጋር የቱ ጋር ልሆን እያልኩኝ እያማከርኩኝ ነበረ። መንገድ ላይ ሰው የሚበዛበት ቦታ ነው መሆን ያለበት። በመጨረሻ እንግዲህ እዚህ ጋር አርፍ ያለሁኝ። እዚህ ጋር የሚሸጥበትን ዋጋ ካስቀመጠች ልጅ እየጠየቅኩኝ ነበረ። ስንት ነው የሚሸጡት እያልኩኝ። እኔ አላውቅም እንዴት ነው የሚሸጠው። ይሄ ስንት ነው? ይሄ ኧረ እባክሽ ያም ሰው ነው የሚሸጠው። ለዛ ቁጭ በል ነው ይዤ ልምጣ። እኔ አመጣልሃለሁ። ቁጭ በል ያስንተ ነው ታላቀው እንኳን ምንም አይልም። ቆንጆ ነው። አይ ገና መውጣቴ ነው፣ አልቆየሁም። እሺ
የተቀቀለ ድንች ሰሞኑን የተቀቀለ ድንች ብሉ። የተቀቀለ ድንች አበሉ። በእግዚአብሔር እኮ ነው ከቤት ተቀብላችሁ 20 ብር አንዱ 10 ብር አንዱ 10 ብር ሁለታችሁ 20 ብር። ይሄ ድንች ስኳር ድንች አይደለም፣ ያኛው ድንች ነጭ ድንች እኛ የምንበላው ደስ ይላል። ተታገር ሰው የድንቹን ቆርጣሽ ባዛው ሱድን ከንታይ ድንች ለሷ ይሄ ለጭ ያ20 ብር አንተ ምን ይለኝ ታውጭ ብሬለም ችግር የለም ያለኝ ገንዘብ ተባውና ችግር የለም እውነት ገንዘብ የለኝም እውነት ስላለኝ ገንዘብ እሺ ነይ ሙጢ እሺ እናመሰግናለን። አሁን ይሄን ሚጥሚጣ ከሰርከኝ በቃ ምንም እዛ ገበያ እያገኘሁ አይደለም። እዛ ምንም ገበያ ስላላገኘሁ እስቲ ወደ ሌላ ቦታ ደግሞ እየቀየርኩ ነው። ቦታ እየቀየርኩ ነው። ቦታ እየቀየርኩኝ ነው። የነበርኩበት ቦታ ጋር ምንም ገበያ አላገኘሁም። እስቲ ወደዚህ ደግሞ ልሂድና እሞክራለሁ። አላልኩም ካፌ ሳልጨርስ ያ 50 ብር ተባልኩ። እንግዲህ ተመልካቾቼ ስራ ሰሪውን ያከብራል በሚል መሪ ቃል የተነሳኋት 3ኛ ዙር ስራዬ ዛሬ ድንች ቀቅዬ ልሸጥ ነበረ። የ80 ብር ድንች ነው የገዛሁት። ያው ሚጥሚጣውን ምናምን ከቤት ነው ያመጣሁት። የ80 ብር የ110 ብር ነው የሸጥኩት። ያው ግማሹ እንደምታዩት ተመልሷል። ድንች ቅቅል መብላት አቁሟል ማለት ነው በትንሹ የገባኝ ነገር። ኦልሞስት ለ3 ሰዓት ያህል ነው ውጪ የነበርኩት፣ ግን እስካሁን ድረስ አልጨረስኩኝም። በቃ አሁን እየመሸ ስለሆነ ልመለስ ነው። የዛሬው እንግዲህ ስራ ይሄንን ይመስል ነበር። ቀጣይ እንግዲህ በሌላ የስራ መስክ ስራ ሰሪውን ያከብራል በሚል መሪ ቃል እመጣለሁ። የዛሬውን በዚህ ጨረስኩኝ። ቻው። እናንተ ግን ብሉት፣ እናንተ ብሉልኝ። ኑና ግዙ።